አረ ጎብዬ ምን እንደሚሻለው አላቅ። በ111 ጨዋታ 100 ጎል። እኔ ስለ ኤርሊንግ ሃላንድ ላወራ ነበር የመጣሁት፣ ግን ቲያትረኛው ፔፕ ጋርዲዮላ እንዴት ያስቀምጣል። ከጨዋታው በኋላ ፕሬስ ኮንፈረንሱን አይታችሁታል? ያዳ ልጆች በእንባ ነው የምጨርሰው። በጣም ጨዋታ ተመለከታችሁ አይደል? አይነት አስተያየት ነው የሰጠው ማለት ነው። ፀጉሬ ሁሉ ሄደ፣ በቃ ያለኝ ሁሉ ነው የጠፋው። ወረ በጣም ምናምን እያለ ነበር ሲሰጥ የነበረው አስተያየት ማለት ነው። ገብቷል። 5-1 ስንመራ ሲቲ ተመልሷል። ጀግና ምናምን በቃ አለቀ። ሲቲ ዝባክ ምናምን ብላችሁ ጻፋችሁ አይደል? እንደዚህ ነው አይደል? ምናምን ብሎ ነው የወጣው ማለት ነው። ያራዳ ልጅ ማለት ነው። እና ምን ልልን ወደ ሃላንድ ሲሄድልህ ምንድን ነው የሚሻል? እሺ ምን ይደረግሽ? ምንድን ነው የሚሻለ? ቆይ እንደሚያየው ሰለማቅ ነው ቪዲዮ። እናንተ ሼር ኮፕሊንግ ጋር ምን ልሁን ነው የምትለው? ቆይ ኧረ አረጋጋው ጎበዝ። ኧረ ሰከን በለ ጎበዝ። እግር ኳስ ነው ባስኬትቦል ነው የተመለከትነው ጋይስ። ማንቸስተር ሲቲ ዛሬ ተርፏል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ክራቮን ኮቴጅ ተጉዞ ፉልሃምን የገጠመው ማንቸስተር ሲቲ 5-4 ማሸነፍ ችሏል። በጣም ድራማዊ የነበረ ጨዋታ ነበር። በእርግጥ ለተመልካች በጣም የሚያዝናና አይነት ጨዋታ ነበር፣ ምክንያቱም 9 ጎል ነው በጨዋታው ላይ የተቆጠረው። ማንቸስተር ሲቲዎች በዚህ ጨዋታ ላይ ገና በመጀመሪያው አጋማሽ በኤርሊንግ ብራውት ሃላንድ፣ ቲጃኒ ራይንደርስ እና ፊል ፎደን ጎሎች አማካኝነት 3-0 መምራት ችለው ነበረ። ታዲያ የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይም ፉልሃሞች በስሚዝ ሮ ከግንባር ኳስ በተገኘች ጎል አማካኝነት ጨዋታውን 3-1 ማድረግ ችለው ሁለተኛው አጋማሽ ላይ እንግዲህ ምናልባት ወደ ጨዋታው ሊመለሱ ይችላሉ ተብሎ ተጠብቆም ነበረ። ነገር ግን ከሁለተኛው አጋማሽ በኋላ የተፈጠረው ነገር ሌላ ነበረ። ማንቸስተር ሲቲዎች በፊል ፎደን ተጨማሪ ጎል በማስቆጠርና ሳንደርበርግ በራሱ መረብ ላይ ባስቆጠረው ጎል አማካኝነት ጨዋታውን 5-1 መምራት ቻሉ። ታዲያ እዚህ ጋር ጨዋታው ማንቸስተር ሲቲ የገደሉት ይመስል ነበረ። ነገር ግን በድጋሚ ማንቸስተር ሲቲዎች ላይ ኢዮቢና ቺኩዌዚ ያከታትለው ባስቆጠረው 2 ጎሎች አማካኝነት 5-4 ሆኖ ጨዋታው እስከ የመጨረሻዋ የዳኛው ፊሽካ ድረስ ማንቸስተር ሲቲዎች ጭንቅ ውስጥ የገቡበትን አጋጣሚ ተመልክተን ነበረ። በዚህ ጨዋታ ላይ ኤርሊንግ ብራውት ሃላንድ በፕሪሚየር ሊጉ በ111 ጨዋታዎች ብቻ 100 ጎሎችን በማስቆጠር እንግዲህ ፈጣኑ ጎል አስቆጣሪ በመሆን ሪከርድ መስበር ችሏል። ያለን ሺረርን ሪከርድ ማለት ነው። 2 አሲስቶችንም በስሙ ማስመዝገብ ችሎ ነበረ። 2 አንግሎችም ገጭተውበት ነበረ። ግን ጨዋታው በጣም አዝናኝ የሚባል ጨዋታ ነበረ። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ ገንዘብ መስራት ትችላላችሁ። በናና ቤት ሪፈራል ቦት እንግዲህ ገንዘብ መዝራታችሁን እንዳትረሱ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ ነበር። በእርግጥ ለተመልካች በጣም የሚያዝናና አይነት ጨዋታ ነበር፣ ምክንያቱም 9 ጎል ነው በጨዋታው ላይ የተቆጠረው። ማንቸስተር ሲቲዎች በዚህ ጨዋታ ላይ ገና በመጀመሪያው አጋማሽ በኤርሊንግ ብራውት ሃላንድ፣ ቲጃኒ ራይንደርስ እና ፊል ፎደን ጎሎች አማካኝነት 3-0 መምራት ችለው ነበረ። ታዲያ የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይም ፉልሃሞች በስሚዝ ሮ ከግንባር ኳስ በተገኘች ጎል አማካኝነት ጨዋታውን 3-1 ማድረግ ችለው ሁለተኛው አጋማሽ ላይ እንግዲህ ምናልባት ወደ ጨዋታው ሊመለሱ ይችላሉ ተብሎ ተጠብቆም ነበረ። ነገር ግን ከሁለተኛው አጋማሽ በኋላ የተፈጠረው ነገር ሌላ ነበረ። ማንቸስተር ሲቲዎች በፊል ፎደን ተጨማሪ ጎል በማስቆጠርና ሳንደርበርግ በራሱ መረብ ላይ ባስቆጠረው ጎል አማካኝነት ጨዋታውን 5-1 መምራት ቻሉ። ታዲያ እዚህ ጋር ጨዋታው ማንቸስተር ሲቲ የገደሉት ይመስል ነበረ። ነገር ግን በድጋሚ ማንቸስተር ሲቲዎች ላይ ኢዮቢና ቺኩዌዚ ያከታትለው ባስቆጠረው 2 ጎሎች አማካኝነት 5-4 ሆኖ ጨዋታው እስከ የመጨረሻዋ የዳኛው ፊሽካ ድረስ ማንቸስተር ሲቲዎች ጭንቅ ውስጥ የገቡበትን አጋጣሚ ተመልክተን ነበረ። በዚህ ጨዋታ ላይ ኤርሊንግ ብራውት ሃላንድ በፕሪሚየር ሊጉ በ111 ጨዋታዎች ብቻ 100 ጎሎችን በማስቆጠር እንግዲህ ፈጣኑ ጎል አስቆጣሪ በመሆን ሪከርድ መስበር ችሏል። ያለን ሺረርን ሪከርድ ማለት ነው። 2 አሲስቶችንም በስሙ ማስመዝገብ ችሎ ነበረ። 2 አንግሎችም ገጭተውበት ነበረ። ግን ጨዋታው በጣም አዝናኝ የሚባል ጨዋታ ነበረ። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ ገንዘብ መስራት ትችላላችሁ። በናና ቤት ሪፈራል ቦት እንግዲህ ገንዘብ መዝራታችሁን እንዳትረሱ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።